ቀጥታ ወደ ትምህርት ወንጌሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ እግዚእነ ኃይልነ ወፀወንነ። መልአከ ጽዮን ቀሲስ አዲስ ሞላው የዚህ ታላቅ ደብር ዋና አስተዳዳሪ፣ እግዚአብሔር ዓይኖቼ ብሎ የሚመካባችሁ አይንተ እግዚአብሔር ካህናት፣ ተልእኮ ምስጢርን የምታፋጥኑ ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የመንግስተ ሰማያት ምሳሌ ሆናችሁ ሕፃናት ሁላችሁ የክርስቶስ ቤተሰቦች ይህንን አገልግሎት ከሌላ ዓለም ላይ ሆናችሁ የምትከታተሉ ሁላችሁም እንደምን አደራችሁ? እንደምን አደራችሁ? እንዴት ሰነበታችሁ? አሜን። ሰማይንና ምድርን፣ ብርሃንና ጨለማን፣ ገነትና ሲኦልን፣ ሐሩርና ቁሩን፣ አዕዋፈ ሰማዩን፣ ወአሣተ ባሕሩን በእጁ መዳፍ ላይ አድርጎ በየፍላጎታቸው የሚያሰማራው አምላካችን መድኃኒታችን መጠጊያችን ኢየሱስ ክርስቶስ ያለ የነበረ የመጣ እንደገና ለፍርድ የሚመጣ አልፋና ኦሜጋ የሌለበት ጊዜ የሌለ የማይኖርበት ጊዜ ደግሞ የማይኖር ስሙ የተባረከ የተመሰገነ ይሁን። እንደዚሁም እውነተኛውን የጽድቅ መብልና እውነተኛውን የሕይወትን መጠጥ የወለደችልን ንጽሕተ ንጹሐን ቅድስተ ቅዱሳን ስምርት ክብርት ወልዕልት አንቀጸ ብርሃን ማዕርገ ሕይወት ወማህደረ መለኮት እሞሙ ለሰማዕት ወእህቶሙ ለመላእክት ሞገሰ ስብከቶሙ ለሐዋርያት የተባለች እናታችን ንጽሕተ ንጹሐን የገዛ ፈጣሪዋን ለመውለድ የተመረጠች ስሟ የተባረከ የተመሰገነ ይሁን። እንደዚሁም ደግሞ እኛንና የሰማዩ አምላካችንን እንደ ድል ተዘንግተው የሚያማልዱ የሚራዱ በጸሎታቸው የሚያስቡን ሊቃነ መላእክቱ፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ሁሉ ስማቸው የተባረከ የተመሰገነ ይሁን። ረድኤተ እግዚአብሔርን አጋዥ በማድረግ በዕለቱ የምንማርበት የትምህርታችን ርዕስ መኑ ውእቱ ገብረ ኄር፣ መኑ ውእቱ ገብረ ኄር፣ ታማኝ ቸር አገልጋይ ማን ነው የሚል ነው ርዕሱ። የዕለቱ ስድስተኛው መዝሙር የመዝሙሩ የዕለቱን የተቀመጠው የስድስተኛው ገብረ ኄር የሚለው የተቀመጠበት ስለሆነ ከዛ ከመዝሙሩ በመነሳት ነው እኛም ለትምህርታችን ማን ነው ታማኝ አገልጋይ በሚል ርዕስ አጠር ላለ ደቂቃ እንማራለን ማለት ነው። ከዛ በፊት ግን ዛሬ ቀኑ ገብረ ኄር ታማኝ አገልጋይ እንደመሆኑ መጠን በመካከላችን ምናልባትም ለ9 ወይም ደግሞ ከ9 እስከ 14 ባለው ሳምንት ውስጥ ታማኝ አገልጋይ ወደ ደስታ ወደ እግዚአብሔር ደስታ ግባ የሚል ሚስጥር ባለበት ቀን በዕለተ ቀኑ ከመሃላችን ተሰውሮ የነበረ በሕመም ምክንያት ዛሬ ግን ለአገልግሎት ንግባ ኪያ በጥንተ ነገር እንዳለ ወደ ቀደመው አገልግሎትን አግባ ብሎ እንግዲህ ፈጣሪ ጠርቶት በመካከላችን ተገኝቷል። ዛሬ ካህናቱ ያደረጉት በየቀኑ ስሙን በመጥራት ማረው አገልጋያችን ነው በማለት ስማችሁን እያስመጣችሁ በጸሎት አስቡን ማለት ይሄ ነው ዋጋውና ስመ እግዚአብሔር እየተጠራ አገልግሎት ሲያገለግሉ ነበረ ካህናቱ። ጸሎታቸው ኃይል ጉልበት ስለነበረው ዛሬ በመካከላችን ስለተገኘ ከልባችን በጣም ደስ ብሎናል። አብይ ጾም ሆኖብን ነው እንጂ እልል ብለን እንደገና አጨብጭበን ረጅም ሰዓት ብናደርግ ጥሩ ነው። ግን ለሁሉም ጊዜ ስላለው ወደፊት ይተላለፍልን። ስለዚህ የዕለቱን ወንጌል ወንድማችን ዲያቆን አማኑኤል ታነብልንና ወደዛ እንሄዳለን። እሺ፣ የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ይላል። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ለእያንዳንዱም እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ 1 ሰጠና ወደ ሌላ ሀገር ሄደ። 5 መክሊት የተቀበለውም ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ።
ከብዙም ዘመን በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውም ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምናሃልና በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁም፣ ሄጄ መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለ አለ። ጌታው መልሶ እንዲህ አለ፣ አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁበት እንዳላጭድ ካልበተንኩበት እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባም ነበር። እኔም መጥቼ ያለኝን ከትርፍ ጋር ወስድ ነበር። ስለዚህ መክሊቱን ውሰዱበት፣ 10 መክሊትም ላለው ስጡት፣ ላለው ሁሉ ይሰጠዋልና ይበዛለታልም። ከሌላው ግን ያለው ያ እንኳን ይወሰድበታል። የማይጠቅመውን ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ለቅሶና ጥርስ ማፋጨት ይሆናል። ወስብሐት። አሜን። ቃለ ሕይወት ያሰማልን። የባለፈው ሳምንት እስከዚህኛው ሳምንት ገብርኄርና ደብረ ዘይት በጣም ነገረ ምጽአቱን ይናገራሉ። ቅድም እንደሰማችሁት ነው። ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በሥጋ በተመላለሰበት ጊዜ ምሳሌ ጉልበት ስላለው በምሳሌ የሚነገሩ ጉልበት ስላላቸው በምሳሌ እያደረገ ያስተምር ነበረ። ለሴቶቹ በእርሾ ለገበሬ በዘር እያደረገ እንደገና ደግሞ ለመልካሞቹ በበግ ለክፎቹ በፍየል ዛሬ ደግሞ በገንዘብ በመክሊት አድርጎ ያስተምር ነበረ እና ወንጌሉን እንድትሰሙት ያስፈለገው ቀደም ብላችሁ በቅዳሴ ያልተገኛችሁ ካላችሁ ከዛው ከወንጌል ውስጥ ስለሆነ የምንማማረው ለዛ ነው ማለት ነው። አሁን በዚህ በንባብ ውስጥ የሰማናቸውን በአንድምታ ወንጌል ትርጓሜ የተጻፈውን ነው የምንነጋገረው። ዛሬ ስንነጋገር ነቢያት አሉ፣ ጻድቃን አሉ፣ ሊቃነ ጳጳሳት አሉ፣ ቀሳውስት አሉ፣ ዲያቆናት አሉ፣ እናንተ አላችሁ። በቃ ሁላችንም እንግዲህ መገማገም ነው ስራችን ማለት ዛሬ የምንማረው ትምህርት እሱ ነው። ከምንባብ ውስጥ የሰማናቸው መንግስት ይዞ የሚመለስ ባለጸጋ ተቆጣጣሪ ይላል። ወደ ሩቅ አገር የሄደ ይላል። መክሊት ይላል። እንደየ አቅማቸው የሚል አለ። ባለ 5 አለ፣ ባለ 2 አለ፣ ባለ 1 አለ። ወደ ጌታ ደስታ ግባ የተባለ አለ። እንደገና ደግሞ ወደ ዘላለም ጥርስ ማፋጨት ጨለማ ጣሉት የተባለ አለ። ከሰማነው ከወንጌል ውስጥ በህሊናችን እንዲቀመጥ ስለነሱ ስለሆነ የምንነጋገረው መንግስት ይዞ የሚመለስ ባለጸጋ ተቆጣጣሪ ማለት ይሄ መንግስት ይዞ የሚመለሰው በማቴዎስ ወንጌል አልተጻፈም። ነገር ግን በሉቃስ ወንጌል ምዕራፍ 19 ቁጥር 13 እስከ 28 ብታነቡት የመክሊቱ ቁጥር የመብዛት የማነስ ሳይሆን መሰረታዊ መልእክቱ ግን ይሄው ልክ እንደዚህ ነው። አንድ አይነት ነው። አገልጋይ ወደ ሩቅ አገር ሄደ፣ መንግስት ይዞ ሊመለስ የሚለው ሉቃስ ወንጌል ላይ ነው። የዮሐንስ ወንጌል ደግሞ ወደ ሌላ ሀገር የሄደ ይለዋል ማለት ነው። ወደ ሌላ ሀገር የሄደ ሉቃስ ደግሞ ወደ ሩቅ ሀገር ሄደ። ሩቅ ሀገር ሄዶ ምን ይዞ ሊመለስ አለ? መንግስት ይዞ ሊመለስ። አሁን ቀለል እንዲለን ብዬ ነው። መንግስት ይዞ ሊመለስ ወደ ሌላ ሀገር ሄደ። ባለጸጋ ለእያንዳንዳቸው እንደ አቅማቸው ነው የሰጣቸው። እንደ አቅማቸው ነው የሰጣቸው። ይህንን ልብ አድርጉ። ባለ 5ም የተሰጠው፣ ባለ 2ም የተሰጠው፣ ባለ 1ም የተሰጠው እኩል ነው። ባለ 5 ስላተረፈ ሌላ ጽርሐ አርያም ላይ ውጣ አልተባለም። ወደ ጌታ ደስታ ግባን የተባለው። ባለ 2ም ያተረፈው ወደ ጌታ ደስታ ግባን የተባለው። ባለ 1ም እኮ 1 አትርፎ ቢሆን ኖሮ ወደ ጌታ ደስታ ግባ ነው የሚባለው። ምክንያቱም መክሊቱን ስጦታውን የሰጠን እንደየ አቅማችን ስለሆነ
ስለዚህ በትርጓሜ ሲተረጎም መንግስት ይዞ የሚመለስ ባለጸጋ የተባለ አምላካችን ፈጣሪያችን መጠጊያችን መድኃኒታችን ኢየሱስ ክርስቶስ በቶሎ እመጣለሁ ብሎ ያረገው ወስጋውን ይማሰነ ስጋውም አልተለየው አረገ። እነዛ ሁለት መላእክቶች እንዲሁ እንዳያችሁት እንዲሁ ይመጣል የተባለ የፈጣሪያችን የመድኃኒታችን ኢየሱስ ክርስቶስ ነው። ተቆጣጣሪ የተባለው ተቆጣጣሪው እሱ ነው። መንግስት ይዞ ሊመለስ የተባለ ደግሞ በቀኝ የተሰቀለው ፈያታዊ አሻግሮ የተመለከታት መንግስት ያቺ መንግስተ ሰማያትን መንግስተ ሰማይ በሰው ጆሮ ያልተሰማች በሰው ልቦና የማትታሰብ በዓይን ያልታየች ፈጣሪ ለወዳጁ ያዘጋጃትን መንግስት መልሶ ይዞ ይመጣና ይቆጣጠረናል ማለት ነው። የመጀመሪያው ባለጸጋ የተባለው በቀጥታ ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ለዛ ደግሞ ምን ይላል ቅዱስ ወንጌል የዮሐንስ ራእይ ምዕራፍ 22 ቁጥር 12 ምን ይላል መሰላችሁ? እነሆ በቶሎ እመጣለሁ። አገናዝቡት እንግዲህ መንግስት ይዞ ሊመለስ ካለው ጋር አገናኛኙ። እነሆ በቶሎ እመጣለሁ ለእያንዳንዱም እንደ ስራው እከፍለው ዘንድ ዋጋው እኔ ጋር ይገኛል። እኔ አልፋና ኦሜጋ መጨረሻውና መጀመሪያው ፊተኛውና ኋለኛው እኔ ነኝ። በቶሎ እመጣለሁ አለ። የዮሐንስ ራእይ ምዕራፍ 22 ቁጥር 12 ላይ ነው። ስለዚህ መንግስት ይዞ ሊመለስ የተባለው ቆፍሮ በጨርቅን የጠቀለልና የቀበረው ይላል ሉቃስ። ማቴዎስ ደግሞ እንዲሁ ነው የቀበረው ይላል አይደለ? መክሊቶቻችን ተሰጥተውናል። ቆፍሮ የቀበረውን በትክክል ያፈራውን የነገደውን ሊቆጣጠር እንደሚመጣ እኛ እናውቃለን፣ እንረዳለን። ነገር ግን መክሊቶቻችንን ስጦታዎቻችንን ቆፍረን የቀበርን አለን። ምን ይለኛል፣ ይሳቅብኛል፣ እንደዚህ ይሆናል። አገልግሎቱ በሙሉ ልዩ ልዩ ነው። ስለዚህ ከንባቡ ስንረዳ ባሪያ አገልጋይ ባሪያዎች ጠርቶ ሲል አገልጋይ ባሪያ የተባሉ በመቅደስ ውስጥ የሚያገለግሉት ካህናት፣ ሊቃነ ጳጳሳት፣ ሐዋርያት ብቻ አይደሉም። ለሁላችንም ነው እንደየአቅማችን እናንተም። ምክንያቱም አገልግሎት ልዩ ልዩ ነው። ቤተክርስቲያን እኮ መጨረሻ ላይ ሁላችሁንም ስትወጡ ይሄንን ጽድት የሚያደርጉ አሉ። በተለይ እህታችን ሐና ታጸራለቻል። መክሊቷ ስጦታዋ እሱ ነው። ማርታና የአልዓዛር እህቶች ማርታና ማርያም ፈጣሪያችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰማይና የምድር ባለቤት ወደ ቤታችን የገባ ጊዜ ማርያም እግሩ ስር ቁጭ ብላ ቃለ እግዚአብሔር መማርን መረጠች። ማርታ ደግሞ ሮጣ ወደ ማዕድ ቤት ገባችና ለፈጣሪ የምታቀርበው ማዘገጃጀት ጀመረች። ሁለቱም ቅዱሳት ናቸው። ሁለቱም አገልግሎታቸውን ተጠቅመዋል። እህቴን ማርያምን ብትልክልኝ ብቻዬን እኮ ግራ ገባኝ ምን እንደማዘጋጅል ስትለው በጥቂት ነው የሚያስፈልገው በብዙ አያስፈልግም። ማርያም ግን እኮ በጎ ዕድልን መርጣ ቃለ እግዚአብሔር እየተማረች ነው። ሁለቱም ግን አገልግሎታቸው ላይ ነው ያሉት። መማርን ቁጭ ብሎትም ተምሮ ትምህርቱን ማፍራትም ወደ ካህናቱ ተሰብስበው ተማሩ ስገዱ ሲሏችሁ ያንን ሰምታችሁ የምታደርጉ ከሆነ መክሊታችሁን እየተጠቀማችሁ ነው። ስለዚህ ማርታ ገብታ ለፈጣሪ ምግብ ስታዘገጃጅ አሁን ካህናቱ እግዚአብሔር በእነሱ ላይ አብሮ ይመጣል ብለው ተሯሩጠው ምግብ የሚያበሉ ያ መክሊቶቻቸውን እየተጠቀሙ ነው ማለት ነው። ሁላችንም የተሰጠን መክሊት አለ። ምክንያቱም አሰራርም አገልግሎትም ልዩ ልዩ ስለሆነ ምን ይላል ቅዱስ መጽሐፍ ብርሃነ ዓለም ቅዱስ ጳውሎስ የጸጋ ስጦታ ልዩ ልዩ ነው፣ አገልግሎትም ልዩ ልዩ ነው፣ አሰራርም ልዩ ልዩ ነው። ሁሉን የሚሰጠው እግዚአብሔር ግን አንድ ነው። ሁለትም ይስጠን፣ 10 ይስጠን፣ 5 ይስጠን፣ 1 ይስጠን፣ ያችን ያለንን ልንጠቀምበት ይገባል። የተጠቀምንበት እንደሆነ ወደ ጌታ ደስታ ግባ፣ ወደዛ ወደ ጨለማ የምንገባበት የለም ማለት ነው። እና አንደኛው እሱ ነው። ሁለተኛው ባለ 5 መክሊት የተባሉት እነማን ናቸው? ባለ 2 መክሊት የተባሉት እነማን ናቸው? ባለ 1 የተባሉት ያተረፉም አሉ፣ ያላተረፉም አሉ። ቅዱስ መጽሐፍ እንደሚነግረን ከሆነ ማለት ነው። ያ የተሰጠን መክሊት ማለት
መክሊት ሲተረጎም ስጦታ ማለት ነው። ስጦታ አናውቅም አልተረዳንም እንጂ ስጦታ ሁላችንም አለን። ግን ስጦታችንን የማናቅ ሰዎች አለን፣ ለጥ ብለን የተኛን ማለት ነው። ስጦታችንን አውጥተን ልንጠቀምበት ይገባል። ምክንያቱም ተቆጣጣሪው በቶሎ ነው የምመጣው፣ እኔ ነኝ አልፋና ኦሜጋ፣ የሰጠኋችሁን ነገር እንዴት እንደነገዳችሁ ላው እመጣለሁ ስላለ መክሊቶቻችንን ከተጠቀምን ወደ ዘላለም ብርሃን፣ ካልተጠቀምንበት ደግሞ ወደ ጥርስ ማፋጨት ቆፍሮ ወደ ቀበረው እንዳንደመር። ብዙዎቻችሁ እንደ ማርያም ትመሰገኑበታላችሁ። የማርታ እህት ማርያም እኮ ዛሬ ድረስ የማርያም ቅዳሴ ሲቀደስ አባ ሕርያቆስ ካህናቱ ሀዳፌ ነፍስ ያነቡ ማርያምስ የማይቀሟትን በጎ እድልን መረጠች ብሎ ጌታችን አመስግኗታልና የሚል ትሰማላችሁ። ስለዚህ እሷ መክሊቷን ስለተጠቀመች ነው ቁጭ ብሎ ማዳመጥ። ይህን ሲሏችሁ ካህናቱ ተቀብሎ ማድረግም ራሱ መክሊት መጠበቅ ስለሆነ ማለት ነው። አሁን ቅዱስ መጽሐፍ ባለ አምስቱን መክሊት የሰጣቸው በትርጓሜ ለነማን ነው? ለነቢያትና ለሊቃነ ጳጳሳት ነው የሰጣቸው። መጽሐፉ ትርጓሜው ያስቀመጠው ለነቢያትና ለሊቃነ ጳጳሳት ነው። ባለ ሁለቱን ደግሞ ለሐዋርያትና ለቀሳውስት ነው የሰጣቸው። ባለ ሁለት ያተረፉ የተባሉ መጽሐፉ ያስቀመጠው ለካህናት ለቀሳውስትንና ለሐዋርያት፣ ባለ አንድ ደግሞ ያተረፉ ለዲያቆናት። እነዛ ከቅዱስ እስጢፋኖስ ጋር ርዕሰ ዲያቆናት ከተባለው ከቅዱስ እስጢፋኖስ ጋር 7 ሆነው የተሾሙ እነሱ ራሳቸውን የመሰሉ ያፈሩ ዲያቆናት ከዛ ጊዜ ከነበረው እስካሁን እያለ እዚህ የደረሰ ነው ማለት ነው። ስለዚህ እነዚህ ባለ አምስቱ ነቢያትና ሊቃነ ጳጳሳት፣ ባለ ሁለቱ ደግሞ ሐዋርያትና ቀሳውስት ናቸው። ባለ አንዱ ዲያቆናት ብሎ ትርጓሜ አስቀምጦልናል ማለት ነው። ይሄንን ሲያመጣቸው ወደ አገልግሎት እንዲሁ አልመጡም፣ ተቀብተው ነው የመጡት። ያ የተቀቡት ደግሞ ዘላለማዊ ነው። መስቀሉ ከላይ ነው የመጣው። የማቴዎስ ወንጌል ምዕራፍ 18 በምድር የምታስሩት በሰማይ የታሰረ ይሆናል ተብሎ መስቀሉ ተቀብቶ ከእግዚአብሔር ነው የተሰጣቸው። እንዴት ነው የተሰጣቸው ትሉኝ ከሆነ የዮሐንስ ወንጌል ምዕራፍ 22 ላይ ምን የሚል ቃል አለ መሰላችሁ? ሁልጊዜ ቅዳሴ ላይ የምትሰሙት እፍ ያልክባቸው መንፈስ ቅዱስን ተቀበሉ፣ ይቅር ያላችኋቸው ይቅር ይባላሉ፣ ይቅር ያላላችኋቸው ደግሞ ኃጢአታቸው ይቅር አይባሉም ብሎ እፍ ብሎ ቅስናን ሰጣቸው። ከማረጉ በፊት ባረካቸው። መጀመሪያ ባረካቸው፣ ከዛ ለሐዋርያቱ እፍ ብሎ ቅስናን የመስቀሉን የምልክቱንና የመልእክቱን ማስፈጸሚያ መስቀሉን ሰጣቸው። ስለዚህ በመጽሐፍ ላይ እነዚህ እግዚአብሔርን የሚያገለግሉ ነቢያትም ሊቃነ ጳጳሳትም ካህናትም ዲያቆናትም ምን ተብለዋል? በፊቱ ትቆሙና ታገለግሉ ዘንድ አገልጋዮችም ትሆኑ ዘንድ ታጥኑም ዘንድ እግዚአብሔር መርጧችኋልና ቸል አትበሉ፣ በጎቻችሁን ጠብቁ። ይሄ የተጻፈው ሁለተኛ ዜና መዋዕል ምዕራፍ 29 ቁጥር 11። ሁለተኛ ዜና መዋዕል ምዕራፍ 29 ቁጥር 11። ምዕራፉንና ቁጥሩን ያዙት። ምክንያቱም የተሳሳተ ኢንፎርሜሽን እንኳን እየሰጠናችሁ ቢሆን ይህንን ልትጠይቁን ይገባል ማለት ነው። ስለዚህ ምዕራፉንና ቁጥሩን ያዙ። በፊቱ ትቆሙና ታገለግሉ ዘንድ እንደገና ደግሞ ታጥኑም ዘንድ አላቸው። አሁን እንደዚህ የተሾሙትን ማለት ነው። ስለዚህ ካተረፉ ነቢያቶች ወደ ነቢያቶች እንሂድ ማለት ነው። አሁን ወደ ባለ አምስቱ መክሊቶች ነው የምንሄደው ማለት ነው። አምስት ተሰጥቷቸው 5 ያተረፉ ወደ ነቢያት ስንሄድ 5 ኦሪትን፣ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግምን የጻፈ ሊቀ ነቢያት ሙሴ መጽሐፉ አንድምታው አንደኛ አድርጎ አስቀምጦታል። ምክንያቱም ሕዝበ እስራኤልን በታማኝነት ያገለገለ ስለሆነ፣ የሚያገለግለው ደግሞ በፍላጎት የዋህ ስለሆነ፣ ትህትናን አብዝቶ ልዕልናን የተቀበለ ስለሆነ፣ ፈጣሪ ደግሞ ቃል በቃል 550 ጊዜ በላይ የተነጋገረው ፈጣሪ የሚወደው ነቢይ ነው። ነቢይ ደግሞ እሱን የሚመስል አንድ አውጥቷልና አተረፈ ይባላል ማለት ነው። ሕዝበ እስራኤልን ሊጠብቅ ከሙሴ ቀጥሎ የተሾመው ኢያሱ ስለሆነ ኢያሱ ደግሞ እኔና ቤቴ እግዚአብሔርን እንወዳለን፣ እኔና ቤቴ እግዚአብሔርን መርጠናል ያለ በትክክል በሊቀ ነቢያት ሙሴ እግር ስለሄደ፣ ስለዚህ ሊቀ ነቢያት ሙሴን አንደኛ አስቀምጧል። ምክንያቱም 40 ቀንና 40 ሌሊት ተወኝ፣ እኔ ላንተ እየተነጋገርኩኝ እታች ከሲና ተራራ ስር የወርቅ
ጥጃ ሰርተው ጠላት ዲያብሎስን እያመለኩ ነው። ነገር ግን እኔ ውሃ ከፍዬ አሻግሬያቸው ሳበቃ ተወኝ እባክህ ላጥፋቸው ሲለው ፈጣሪ እኮ የሙሴ ፈቃድንም አይፈልግም። ከተቆጣ ፊቱ ዞር ካለብን ምንም ያለን ይመስለናል እንጂ የለን አይተናላ ብዙ። ተወኝ ሲለው የእሱን አማላጅነት ለማወቅ ሊቀ ነቢያት ሙሴ 40 ቀን 40 ሌሊት ተንበርክኮ ፈጣሪውን እየለመነ እየሰገደ እየጾመ ባክህን ማራቸው አለ። ለበጎቹ ታማኝ እረኛ ምንደኛ ያልሆነ እንደገና ደግሞ ገብር ሀካ ያለ አንተ ሀኬተኛ የተባለ እንደዛ ያልሆነ የበረታ ነቢይ ነበርና ማለት ነው። ይህንን የምታገኙት ኦሪት ዘጸአት ምዕራፍ 32 ቁጥር 10 እስከ 14፣ ዘዳግም ቁጥር 9 18 ላይ እንዴት እየለመነ ህዝበ እስራኤልን እንደ ከእግዚአብሔር ጋር እንደሚያስታርቃቸው እንዴት እየለመነ እንደሚያደርግ ይህንን የሚናገር ነው። ሌላው ራሱ ወደ ጌታ ደስታ ግባ መባሉን ደግሞ ያረጋገጠልን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ምን አለ? ባሪያዬ ሙሴ በቤቴ ሁሉ የታመነ ነው፣ አፍ ለአፍ በግልጥ እነጋገረዋለሁ፣ በምሳሌ አይደለም። የእግዚአብሔርን ክብር መልክ ያያል፣ እሱን ማማት ስለምን አልፈራችሁም ብሎ ወቀሳቸው። ማንን? የሙሴን እህት ማርያምንና የሙሴን ወንድም አሮን። ሙሴ በአካባቢው የለም። የሙሴ እህት ማርያምና አሮን ወንድምና እህት ወንድማቸውን ያሙታል። ይህንን ሲያሙት ሙሴ የለም፣ ኃይልም አልነበረው ያንን የሚያዳምጥ ግን አምላክ ስለነበረ እሱ ጠራቸውና ወቀሳቸው፣ ዘለፋቸው፣ ተቆጣቸው። እንደውም ማርያም ለ8 ለ9 ቀን በለምጽ ተመታች። እንዴት ወንድማችሁን በእኔ ዘንድ ከኔ ጋር የሚነጋገር የታመነ ነው እንዴት ልታሙት እንዴት ደፈራችሁ አላቸው። ወገኖቼ እናንተ ላይ የሚመጣ ጠላት ዲያብሎስ አድሮበት የሚያስጨንቃችሁ በነገር መግቢያ ሞጣ የሚያሳጣችሁ ሰው ካለ ልክ እንደ ቅዱስ ሚካኤል እግዚአብሔር ይገስጽ በላችሁ ለፉ እንጂ እንደው ኃይለ ቃልም እንዳትነጋገሩ። ለምን? በስውር ስለ እናንተ መከታ ጋሻ የሚሆን አምላክ አላችሁና። ለሙሴ እኮ ሙሴ አልሰማም፣ ፈጣሪን የሰማቸው እህቱና የገዛ ወንድሙ። ለምን? ኢትዮጵያዊቷን ያችን የመሰለች ውድ ኢትዮጵያዊ ስላገባ አግብቶ በሚስትነት ስለያዘ እንዴት እኛን አሁንስ ብለው እንዴት ከሌላ ወገን ተመልከቱ። እንግዲህ የዛን ጊዜም ነበር እንዴ ከዚህ ዘር የሚባል ነገር ድሮም ነበር እንዴ? እንዴት ኢትዮጵያዊቷን ታገባለህ ብለው አሙት። ሲያሙት ግን ፈጣሪ ተከላከለለት። ስለዚህ እናንተን የሚያጠቃ ሲመጣ በእግዚአብሔር እንደተወደዳችሁ ቁጠሩት እንጂ በንዴት ሄዳችሁ እናንተም ደግሞ መልሳችሁ የተሰጣችሁን ጸጋ እንዳታጡ። ምክንያቱም ፈጣሪ ከአንደበት ጭቅጭቅ ራሱ ሳይቀር ይሰውራችኋል። ወትከድኖሙ በመንጦላዕትከ እምባሕረ ልሳን ይትባረክ እግዚአብሔር ዘሰብሐ ምሕረቱ ብሏል ዳዊት። በድንኳን ሸፍነ ከአንደበት ጭቅጭቅ ትከልልልኛለህ፣ ስድቤን ከኔ አራቅ ትላለች ኤልሳዕ። ዳዊትም ደግሞ ከአንደበት ጭቅጭቅ ትሰውረኛለህ። ከአንደበት ጭቅጭቅ ድንኳን ከቦ ይሰውራችኋል። እግዚአብሔር ይገስጽ ብሎ ጠላት ዲያብሎስን እግዚአብሔር ይገስጽ ነው ያለው። ጠላት ዲያብሎስን ቅዱስ ሚካኤል ስለ ሙሴ ስጋ ሲከራከር እግዚአብሔር ይገስጽ ብሎ ነው እንጂ የስድብን ነገር ሊናገር አልነበረ። ስለዚህ ሊቀ ነቢያት ሙሴ እንዲህ ባለ መልኩ እንትን ብሏል ማለት ነው። ኦሪት ዘኍልቍ ምዕራፍ 12 ቁጥር 7 ላይ ታገኛላችሁ። ኢትዮጵያዊቷን በማግባቱ ሁለቱ እህትና ወንድሞች እንዴት እንዳሙት የሚያሳይና ይህን ትምህርት ውሰዱበት። ሌላው ያተረፈ ነቢዩ ኤልያስ ነው። ነቢዩ ኤልያስ እግዚአብሔር የሚጠይቀውን ነገር ሁሉ ያደርግለታል። ወደ ዘላለም ደስታ የገባው እንደውም የምድርን ሞት ቀምሶ አይደለም ከነ ስጋው ነው ያረገው። እና ምን አተረፈ ካላችሁ እሱን የሚመስል ነቢይ ያተረፈ ነቢዩ ኤልሳዕ 14 ተአምረኛ በረከቶች አድርጎ ነበር። ኤልያስ በሄደ ጊዜ በረከትህ እጥፍ ሆኖ ወደ እኔ ይምጣ ሲለው ኤልሳዕ ደግሞ የእሱን በረከት ተቀብሎ 28 ተአምር አደረገ ማለት ነው። እና አተረፈ። ኤልሳዕም አተረፈ፣ ኤልያስም አተረፈ። ከነቢያት ስንመለከት ወደ ሊቃነ ጳጳሳት እንመጣለን ማለት ነው። ሊቃነ ጳጳሳት ምንድነው አተረፉ ያላችሁኝ እንደሆነ ሊቃነ ጳጳሳቱ ካህናቱን፣ ኤጲስቆጶሳቱን፣ ቀሳውስቱን፣ ዲያቆናቱን
የሚያተርፉ የሚሾሙ እነሱ ናቸው። እነሱ ተሾመው ነው እስከዛሬ ድረስ እንግዲህ ያ እፍ የተባለበትን ሰማያዊ መስቀል የሚሰጡ ድቁና የሚሰጡ እነሱ ናቸው። ያተረፉት ምንድነው? ጳጳሳትን አተረፉ፣ ኤጲስቆጶሳትን አተረፉ፣ እንደገና ደግሞ ዲያቆናትን አተረፉ ማለት ነው። ሊቃነ ጳጳሳት 5 መክሊት የተሰጣቸው ማለት ነው። ነገር ግን 5 መክሊት ተሰጥቷቸው 5ቱን መክሊት ደግሞ ቅርጭጭ አድርገው የበሉ ደግሞ አሉ። ገብር ሀካ የሚባሉ ሀኬተኛ የተባሉ ተምሮ ቃለ እግዚአብሔሩን አፍርቶ እሱን የሚመስል ካላፈራና ጠላት ዲያብሎስ በቀደደው ቧንቧ የሚሄድ ከሆነ እሱ ወደ ዘላለም ጥርስ ማፋጨትና ወደ ጨለማ ነው የሚሄደው። ሁላችሁም እንደምታውቁት ብዙ ናቸው። ከነሱ ውስጥ ግን ጥቂቶቹ አርዮስ ሊቀ ጳጳስ ነበረ። ንስጥሮስ ፓትርያርክ ነበረ ከሊቀ ጳጳስ አልፎ። መቅዶኒዎስ እግዚአብሔር ወልድ ከሰማይ የወረደው እግዚአብሔር ወልድ ፍጡር ነው አለ አርዮስ። እመቤታችን ደግሞ ወላዲተ አምላክ ልትባል አይገባም አለ ንስጥሮስ። መቅዶኒዎስ ደግሞ መንፈስ ቅዱስ እጹጽ አለበት አለ። እነሱ ታዲያ አፍርተው ትምህርቱን ተምረውታል እኮ። እንደ ዘመኑ መናፍቃን እንኳን አይደለም። መናፍቅ ለመባል ራሱ በቃል እግዚአብሔር መበርታት ያስፈልጋል። ያው እኮ ማይሞች ናቸው ሲተፋል። እነዛ እኮ አውቀው የሆነ ሰዓት ላይ ጠላት ዲያብሎስ ገብቶ አእምሯቸውን ፈውዞት ነው እንጂ በቃል እግዚአብሔር እየተማሩ ናቸው። አርዮስ በተለይ ተናጋሪ ጎበዝ የሚያስተምር ነበረ። ግን በቃ ወልድ ፍጡር ነው ብሎ ተወገዘ። ስሙም ራሱ ይሄ አርዮስ ከተባለ ያስፈራል ማለት ነው። 5 መክሊት ተቀብለው ቆፍሮ የቀበሩ እነሱ ናቸው። አሟሟታቸውም ራሱ የእያንዳንዳቸውን ታሪክ ሄዳችሁ ስትመለከቱ ስታነቡ በጣም የሚቀፍ አይነት አሟሟት ነው። ስለዚህ 5 መክሊትም የተሰጠው 2 መክሊትም የተሰጠው 1 መክሊትም የተሰጠው አተረፉ ማለት አይደለም። ያላተረፉ አሉና እንደነዚህ ያሉት ያተረፉ ደግሞ የምትሰሟቸው አሉ። እነ ቄርሎስ፣ አትናቴዎስ፣ ኤጲፋኒዎስ፣ ጎርጎሪዎስ ዘኢንዝራዙ እነዚህ ያተረፉ ናቸው። ባስሌዎስ፣ ኤጲፋኒዎስ መጽሐፍ ጽፈው የሚያገለግሉ ከ5 በላይ ያተረፉ ወደ ዘላለም ጌታ ደስታ የገቡ እነ ያዕቆብ ዘስሩግ የሰማያውን ሚስጥር ሳይቀር የጻፉ እነዚህ ያተረፉ ናቸው ማለት ነው። በሰው ፊት ለሚመሰክሩልኝ ሁሉ እኔም በሰማይ ባለው አባቴ ፊት እመሰክርላቸዋለሁ። በሰው ፊት የሚያፍሩብኝ የሚክዱኝን ግን እኔም በሰማይ ባለው አባቴ ፊት እክዳቸዋለሁ ይላል ማቴዎስ 10:32 ራሱ ፈጣሪ በምድር ላይ ሆኖ እያስተማረ እየነገራቸው ማለት ነው። በሰው ፊት መስክረዋልና ከላይ ቤት ደግሞ ዘላለማዊ ብርሃን የበዛበት በደስታ እግዚአብሔርን እያመሰገኑ ይኖራሉ። አትርፈዋልና ማለት ነው። አሁን የገለጽኩላችሁ እነ ቄርሎስ እነ አትናቴዎስ የምትሰሟቸው ዛሬ ባስሌዎስ የተቀደሰው ቅዳሴ እነሱ አትርፈዋል። ይኸው አትርፎ ያዘጋጀልን ነው ዛሬኛ እየቀደስን ያለው። እነሱ ያተረፉ ናቸው። ያላተረፉት እነ አርዮስ እነ መቅዶኒዎስ የእነሱ ደግሞ ልጆች ሆነው ዛሬ ድረስ ደግሞ ህዝቡን የሚያምታቱት ደግሞ ወደ ዘላለም እሳት የገቡ አሉ። እነሱን በትንቢተ ዘካርያስ ምዕራፍ 11 ቁጥር 17 ላይ ምን ይላቸዋል መሰላችሁ? መንጋውን ለሚተው ለምናምንቴ እረኛ መንጋውን ለሚተው ለምናምንቴ እረኛ ወየውለት፣ ሰይፍ በክንዱና በቀኝ ዓይኑ ጨለማ ያልፋል ይላል። ትንቢተ ዘካርያስ ምዕራፍ 11 ቁጥር 14 ላይ ታገኛላችሁ። እነዚህ የተሰጣቸውን መክሊት ቆፍረው ከመቅበርም አልፈው እግዚአብሔርን የሚወዱትን በተለያየ የአፍ ምላሳቸው ላይ 2 ቋንቋ በማስቀመጥ 1 በመሸንገል 2 ደግሞ በማታለል በከናፍረ ጉሉት ልበ ወበልብ ይትናገሩ ይሴሮን እግዚአብሔር ለከናፍረ ጉሉት የተባሉት የሚያታልሉ የሚዋሹ በጎቹን የሚበሉ በጎቹን ደግሞ እንደገና መብላት አለ የበጎቹን ቆዳ የሚለብሱ ታማኝ ያልሆኑ ተኩላ በመጣ ጊዜ ፈርተው የሚሄዱ የእግዚአብሔር መንፈስ በላያቸው ላይ የሌለ ገንዘብ የሚወዱ ካለ ገንዘብ የማይንቀሳቀሱ ምንደኛ ብሏቸዋል ፈጣሪ ራሱ። ምንደኛ ጥቅመኛ ምንደኛ ናቸው፣ ሀኬተኞች ናቸው። እነዚህ ቆፍሮ የቀበሩ ናቸው ማለት ነው። ምናምንቴ ያላቸው ምናምንቴ ብሏቸዋል። ባለ 5ቱን ጨረስን። ባለ 2 ያተረፉ ደግሞ ወደ ቀሳውስት እንግባ። ወደ ሐዋርያትና ቀሳውስት ናቸው። ከሐዋርያት ስንሄድ ቅዱስ ጴጥሮስ ሊቀ ሐዋርያት በቀን 3000
3000 ሰው አጥምቆ አሁን ልባሩ ባለ 5ቱ ጨርሰን ባለ 2 ላይ ነን። ባለ 2 ያተረፉ መጽሐፉ ያስቀመጣቸው አንድምቶ ያስቀመጣቸው ማለት ነው። ሊቀ ሐዋርያት 3000 ሰው አጥምቆ ቃለ እግዚአብሔር አስተምሮ መቼም መጀመሪያ ፈጣሪን አንተ ክርስቶስ ኢየሱስ ነህ ብሎ አመነ። ከዛ በኋላ ደግሞ ካደ። የሰማዩ አባቴ እግዚአብሔር አብ ነው እንጂ የገለጸልህ አንተ ስጋና ደሜን አልገለጸልህ ተብሎ ተሞግሶ እንደገና ደግሞ 3 ጊዜ የምታውቁት ነው ተጸጽቶ ያለቀሰ ፈጣሪ የመረጠው በእሱ ዓለትነት ቤተክርስቲያን የተሰራ 3000 ሰው አስተምሮ ያጠመቀ ጎበዝ ምንድነው ያተረፈው ካላችሁኝ? ብዙን ያተረፈው። ካተረፋቸው ግን አንድ ቅዱስ እንጠራለን። ቀለሚንጦስን አትርፏል። ያ ቀለሚንጦስ ቅዱስ ቀለሚንጦስ አሁን የምንገለገልበትን መጽሐፍቶች በሙሉ ማለት ነው በአንድ ላይ ሰብስቦ ጠብቆ ለሚቀለው ትውልድ እንደዚህ በመጽሐፍ ቅዱስ ሆኖ በአንድ ላይ እንዲመጣ ያደረገ የተሰጠውን ኃላፊነት የተወጣ በብዙ ያተረፈ ከሊቀ ሐዋርያት ከጴጥሮስ የተቀረጸ ነው። እሱን አተረፈ። ቀለሚንጦስ ደግሞ እንደሱ አይነት መዓት ቅዱሳንን አተረፈ ማለት ነው። እነዚህ ያተረፉ ናቸው ማለት ነው። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ስጦታ ሁሉ አምላክ ነው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ 2 መልእክታትን ጽፎ አትርፏል ማለት ነው። ሌላው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በቅዱስ እስጢፋኖስ ሞት ላይ እጁ ነበረበት። ፈጣሪያችን ሩሩ ደግ ከመሆኑ የተነሳ የጨለመበት ተስፋ የቆረጠውን 99.99 አድርጎ ተስፋ የቆረጠውን ስለ አንዷ አለው የሚል አምላክ ነው ያለን። ምን አይነት ሩሩ አምላክ ነው ያለን! የማይጨክን በቅዱስ እስጢፋኖስ ላይ እኮ የመጀመሪያው ሰማዕት እኮ ቅዱስ እስጢፋኖስ ነው። ክርስቶስ ካረገ በኋላ የክርስቶስን አርአያ ተከትሎ የሚያደርጉትን አያውቁምና ይቅር ይበላቸው ተብሎ በድንጋይ እየተወገረ ቅድስት ሥላሴን የሰው ልጅ ከእግዚአብሔር ጎን ቆሞ ያለው ሥላሴን ከሰማይ እስጢፋኖስ አይቶ አይኑ በመገረም ቀረ ተሰክቶ የድንጋዩን ናዳ ቢወርድበት እንኳን ሥላሴን በማየት ረስቶታል ለካ። ስብሐት ለእግዚአብሔር። ቅድስት ሥላሴን ማየት እስከ መቻል የደረሰ ቅዱስ እስጢፋኖስ ሞት ላይ ብርሃነ ዓለም ቅዱስ ጳውሎስ ነበረበት። ፈጣሪ ግን መሐሪ ነው። አዳም፣ አብርሃም፣ ነቢያት እነ ሔዋን ሲጠበቁ በቀኝ የተሰቀለው ቀድሟቸው ገብቷል ገነትን ማለት ነው። ያ ሲሰቅል ሲግል ሲደበድብ ሲያራውጥ ሲገል ሲቀማ የነበረ ፈጣሪ ለምን ረከሳችሁ አይደለም ጥያቄው። ለምን አትቀደሱም? ለምን ኃጥእ ሆናችሁ ሳይሆን ለምን ጻድቅ አትሆኑም ነው ጥያቄው። ኃጢአትን በተፈጥሮ ነው የሚጸየፈው እንጂ ኃጢአተኛ ሰውን አይጸየፍም። ከልባችን ሆነን እኛ ልንጠይቀው ይገባል ማለት ነው። ስለዚህ ብርሃነ ዓለም ቅዱስ ጳውሎስ እንደዛ ሆኖ አተረፈ። ያተረፈው ማንን ነው ካላችሁ ጢሞቴዎስን የመንፈስ ልጅ ይለዋል። ራሱን አስመስሎ ቀረጸ፣ አስተማረ። የወንጌል ገበሬ ሆነ። ከ72 በላይ ቋንቋ እየተናገረ ፈጣሪውን አገለገለ። በደንብ አድርጎ ነው ስምጥ ብሎ ወደ እግዚአብሔር የገባው። ወደ እግዚአብሔር ስንገባ እንደዛ ነው መሆን ያለብን። በራድ መሆን የለብንም፣ መቀዝቀዝም። እንደገና ደግሞ በጣም ለብም ማለት የለብንም። መግባት ከታስፈለገ ቀጥታ ነው መግባት። እሱ ቀጥታ ሁሉን ነገር አስገዝቶ ነው የገባው። ምን አለ ራሱ ሲመሰክር ኤፌሶን 3:7 ላይ እንደ ኃይሉ ስራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት። ከዛ ሁሉ ክርስቲያን ከማሳደድ ጠላት ዲያብሎስን አጋንንት አሳዳጅ ሆነ ማለት ነው። ይሄው የወንጌል ገበሬ የወንጌል አስተማሪ ሆንኩለት ብሎ በኤፌሶን 3:7 ላይ አስቀምጦልናል ማለት ነው። ሌላው ዲያቆናት ናቸው። ራሳቸውን የሚመስል የቀረጹ የማይቆጡ እግዚአብሔርን የሚያገለግሉ ካህናቶቹ መስቀል ያዙት ካህናት ሲጠሯቸው አቤት፣ ሲልኳቸው ወዴት፣ እናንተን የሚያገለግሉ የሚሯሯጡ ልክ ከቅዱስ እስጢፋኖስ ጋር 7 ሆነው የተመረጡት እንደነዛ ያሉ ያንን የጠበቁ ዲያቆናቶች ባለ 1 መክሊት የተሰጣቸው ነው። ነገር ግን ባለ 1 መክሊት ተሰጥቶት ደግሞ ያተረፈማል። ይኸው ዛሬ ሥላሴን እስከ ማየት የደረሰ የዲያቆን ምሳሌ ነው ቅዱስ እስጢፋኖስ። ያላተረፉ ሐዋርያት አሉ ወይ ካላችሁን፣ አዎ ይሁዳ እኮ አላተረፈም። ትምህርቱን ግን ተምሯል። ኧረ ሥጋው ደሙን ተቀብሏል። ሄዶ በ30 ብር ሊሸጠው
አላተረፈም። እሱ ቆፍሮ ቀብሯል እኮ ትምህርቱን ግን ተምሯል። እንደ ራሱ አይነት ማውጣት ሲገባው እሱ ግን ቆፍሮ ቀበረ። መጨረሻ ላይ አሟሟቱም አያምርም ነበር። ሌላ ያላተረፈ ማን ነው? ዲማስ ተማረ። በጳውሎስ እጅ ስር ተምሮ አላተረፈም። የተሰሎንቄ ዓለም ቁንጅና ቆነጃጅቶቹና ብሩ ሀብቱ አሳሳውና መንገዱን ቀየረ። እሱ ያላተረፉም ማለት እነዚህ ናቸው ያላተረፉ። እስከ መጨረሻው እግሩን እንደ ዳዊት አጽንቶ የቆመ አጽማው ለመከይደ ከመይዳ ሰኮና እንዳለ ሰኮናውን በአንድ ቦታ ልክክ ብሎ ያስቀመጠ ነው ያተረፈ የሚባለው። ስለዚህ የነዛ ነው። በመጨረሻ በጎቹን የሚተው ምንደኞች፣ ሀኬተኞች፣ የእነ ንስጥሮስ ልጆች ተኩላ በመጣ ጊዜ በረው የሚሮጡ ፈጣሪ የወቀሳቸው ጠብቁ ያልኳቸው እረኞች ራሳቸውን ነው እንጂ የሚጠብቁት በጎችን አልጠበቁም ተብሎ የተጻፈው ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 8 እስከ 10 ላይ አንዱ። በመጨረሻ ከንባብ ውስጥ ቅድም ካየናቸው ውስጥ ወደ ዘላለም ጥርስ ማፋጨት የሚለውና ወደ ዘላለም ጌታ ደስታ የሚገቡ ብሎ ተጽፏል ማለት ነው። ወደ አንዱ እንደተጣለው እንዳተረፉት። አሁን ጥያቄው እስካሁን ወንጌሉን የተማርነው በመጨረሻውን እኛ የቱ ጋር ነን ያለነው? ቅድም ተነጋግረናል። አገልግሎት ልዩ ልዩ ነው። ምን እንዳላችሁ ራሳችሁን ጠይቁ። ሄዳችሁ በመስተዋት ተመልከቱት። ፊት ለፊት በመስተዋት ተመልከቱ ሳይሆን በዚህ በመክሊቱ መስተዋትነት ራሳችሁን ጠይቁ። ያላችሁን ተጠቅማችኋል። ቤተክርስቲያን የሚያገለግሉ አሉ። መልካም በጎ ነገርን የሚያደርጉ ሁሉ በተሰጣቸው መክሊት ተጠቅመዋል። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በቶሎ እመጣለሁ ብሏል። ስለዚህ በሕይወታችሁ ስህተት፣ በእጃችሁ ስራ ጥፋታችሁን አታምጡ። እግዚአብሔር ሞትን አልፈጠረምና ነዋሪ ይሆን ዘንድ ነው እንጂ የሰው ጥፋቱ አያስደስተውም። መጽሐፈ ጥበብ ምዕራፍ 1 ቁጥር 12 እስከ 15 በሕይወታችሁ ስህተት በእጃችን ስራ፣ የእጃችንን ስራ ነው የምናገኘው። መጥቼ እቆጣጠረዋለሁ፣ እኔ አልፋና ኦሜጋ ነኝ፣ የእሱ ዋጋው እጄ ላይ ነው ያለው። በእጃችን ስራ ሞትን አታምጡ ሲል ጠቢቡ ሁሉንም ፍጥረት እግዚአብሔር ነው የፈጠረው። ግን እኛ ሁለተኛዋን ሞት እንዳንሞት ወደ ሁለተኛው ሞት የምንሄደው በገዛ እጃችን ስለሆነ ሲኦልና ሞት ወደ እሳት ባህር ተጣሉ። ይሄ የእሳት ባህር ሁለተኛው ሞት ነው ይለናል የዮሐንስ ራእይ ምዕራፍ 20 ቁጥር 14 ላይ። ስለዚህ ሁለተኛውን ሞት እንዳንሞትና በመክሊታችን እንድንጠቀም እግዚአብሔር በቸርነቱ ይርዳል። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለሕይወት፣ ክፉ ያደረጉ ለፍርድ። ስለዚህ ዘለ ክብርና ዘለ ሐሳር የምንነሳለን። እኛ ከየትኛው ጋር ነው ያለነው? መክሊቱ ከተጠቀሙት ጋር ነው ያለነው? ዘለ ሐሳር ነው የምንነሳው ወይስ ዘለ ክብር ነው የምንነሳው? ይሄንን በዚህ መስተዋትነት ራሳችንን እንድንፈትሽ እግዚአብሔር ይርዳል፣ በቸርነቱ ይርዳል። ድንግል ማርያም ከፊት ከኋላ ትምራችሁ፣ በአማላጅነቷ ሁል ጊዜም ተጠብቃችሁ። ቅዱስ ሚካኤል በመዓልትም በሌሊትም እስራኤላውያኑን በብርሃን እያደረገ እንደመራ በምትሄዱበት በተደነቃቀፈው መንገድ ሁሉ ብርሃን እያደረገ ይምራችሁ። መልአኩ ቅዱስ ገብርኤል ይጠብቃችሁ፣ ከመቅደሱ ረድኤት በረከትን ይስጣችሁ። የያዕቆብ አምላክ ስም ይቁምላችሁ፣ በመከራችሁ ሁሉ እግዚአብሔር ይርዳችሁ። እነዚህ ሰዎች እንደዚህ ነበሩ ከዚህ ቀደም፣ አሁን ግን እንደዚህ ሆኑ አይ ከመባልም ከመሆንም ፈጣሪ ያድናችሁ። ስለ አንዱ ፋንታ 30፣ 60፣ 100 ያማረ ፍሬ አፍርተን የክብሩ ቀዳሾች የመንግስቱ ወራሾች ጠላታችን ጥንተ ጠላታችንን ደግሞ አሳዳጆች እንድንሆን እግዚአብሔር በቸርነቱ ይርዳን። አሜን። ያስተማረን የመከረን የገሰጸን እንድንማር ላደረገን ለአምላካችን ለልዑል እግዚአብሔር ክብርና ምስጋና ይሁን። ያስተማሩን ቃሉን ያስተላለፉልን ወንድማችን ለሊቀ ዲያቆናት ተሟስ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን እግዚአብሔር አምላክ ያርዝምልን፣ በእድሜ በጤና ይጠብቅልን። የትምህርታችን ርዕስ ምንድን ነበር?